የአመራር የፖሊሲ እይታ ችግሮች እንዳሉ ሆነው ከዛም ባሻገር ልማት ብለን ያልነውን ፋይናንስ ያደረግንበት መንገድ ማክሮ ኢኮኖሚውን አዛብቶ ወደ ተሟላ ቀውስ ኢኮኖሚውን እየወሰደ የነበረበት ሁኔታ በእጅጉ እንዲቀየር ተሰርቷል። ከዚህ አኳያ አዛላቂ የሆነ ሰስቴናብል የሆነ የልማት ፋይናንስ በዚህ ውስጥ ለምሳሌ የንግድ ብድር የምንለውን ባለፉት 8 ዓመታት $1 ሳንበደር ይልቁንም ሌሎች አዋጭ የሆኑ የፋይናንስ ምንጮችን በተሳካ የዲፕሎማሲ ድርድር ማምጣት ተችሏል። ለዚህም ልማታችንን የተሻለ እንድንፈጽም እድል ሰጥቷል። ከዛ ባሻገር ግን በጣም ኢኖቬቲቭ የሆኑ ከዚህ ቀደም አቅሞቻችን ሳንጠቀም መቆየታችን የሚያስቆጭ እስኪሆን ድረስ አዳዲስ የፋይናንስ አማራጮች ጥቅም ላይ ውለዋል ማለት ነው። ከዛም ባሻገር የኢትዮጵያን ኢኮኖሚ ዘመናዊነት የበለጠ በጠንካራ ሁኔታ መሬት ላይ የሚያወርድ የካፒታል ገበያ ልማት ተደርጓል። እንግዲህ ካፒታል ገበያ ወደ ስራ ገብቷል። በዚህም እየተገኙ ያሉ ውጤቶች አሉ። ተፈጥሯዊ የሆነ የእድገት ሂደቱን ይዞ እየሄደ ነው ያለው። የመንግስትና የግል አጋርነት ቅድም እንዳልኩት መንግስትና የግል ዘርፍ በጎሪጥ ከሚተያዩበት በፍረጃ ልማታዊና ልማታዊ ያልሆነ የግል ዘርፍ ተብሎ ይታይ ከነበረበት የግሉን ዘርፍ ይልቁኑ ጠጋ አድርጎ ድጋፍ እያደረጉ ልማት ምንፈጽምበት አጋር በማድረግ ሰፊ ስራ ሲሰራ ቆይቷል። የመንግስትና የህዝብ አጋርነት ከዚህ በፊት ያልነበረ ከዚህ በፊት ባልተለመደ ሁኔታ በጣም ሰፊ የልማት ውጤቶች ለማሳካት በእጅጉ ስራ ላይ ውሏል። በቱሪዝም ዘርፍ የሰራናቸው በኮሪደር ልማት ላይ እየሰራን ያለነው ሌሎች በየዘርፉ እንደ ኢኒሼቲቭ አንስተን የሰራናቸውን ስራዎች የህዝብ አጋርነት ትልቅ ሚና ተጫውቷል። ሌላው የገንዘብ ገበያችን ዘመናዊ በማድረግ የፋይናንስ ምንጩ የተሻለ እንዲሆን ከማድረግ አኳያ ትልቅ ስራ ተሰርቷል። ሌላው የኢኮኖሚ አመራር ላይ የተደረጉ እንግዲህ የአሰራር ለውጦች ሪፎርሞች ናቸው። ዛሬ የምናየውን ጨምሮ መደበኛ የሆነ የክትትል የግምገማ የድጋፍ ስራዎች መደረጋቸው በየጊዜው የደረስንበትን ከመገምገም ባሻገር ቀጥለን ለምንሰራቸው ስራዎች ያቀድነውን እቅድ እንድናሳካ የሚያስፈልጉ አቅጣጫዎችን ከማግኘት አኳያ ድጋፍ ከማግኘት አኳያ ትልቅ ሚና የተጫወተ ነበረ። ከዛ ባሻገር የተለያዩ የተደራጁ የተቋማዊ የሆኑ ሜካኒዝሞች እንደ ማክሮ ኮሚቴ ያሉ የዘርፍ ካውንስሎች ማዕድን፣ ማኒፋክቸሪንግ እንደዚሁ በተለያየ አግባብ የተመሰረቱ ካውንስሎች ወይም ምክር ቤቶች ትልቅ ሚና የዲጂታል ካውንስልን ጨምሮ እየተጫወቱ ይገኛሉ። ይሄም በቅርበት ስራን ለመምራትና ከዛም ባሻገር በቅንጅት መሰራት ላለባቸው ስራዎች የተሻለ መሳለጥ እድል የፈጠሩ ናቸው። የገንዘብ ፖሊሲ እንግዲህ ዘመናዊ አድርገናል ብለናል። ይሄን ዘመናዊነት አንዱ መገለጫ የገንዘብ ፖሊሲያችን በኮሚቴ ነው የሚመራው። ያ ኮሚቴ የመንግስት አካላት ብቻ ሳይሆኑ በዘርፉ ዕውቀት ያላቸው ከተለያየ ቦታ ተመርጠው የመጡ ሰዎች ያሉበት በአጠቃላይ ዘመናዊ የሆነ በዕውቀት የሚመራ የገንዘብ ፖሊሲ መኖሩ ኢኮኖሚውን በየጊዜው እየተተነተነ በኢኮኖሚ ውስጥ መኖር ያለበት የገንዘብ መጠን የገንዘብ ፖሊሲዎች መሳሪያዎቻችን ምን ይሆኑ የሚለውን ጨምሮ ከማየት አኳያ ዘመናዊ የሆነ ኢኮኖሚ አመራር ሲሰጥ ቆይቷል። የፕሮጀክት አስተዳደርና ቅልጥፍና እንደዚሁ በእጅጉ ኢኮኖሚያችንን ኋላ በውጤት ማሳየው መለኪያ ይኖራል። እንግዲህ በፊት የነበረንን የኢኮኖሚ አስተዳደር ብንመለከት በጣም አባካኝ ከመሆኑ የተነሳ በጣም ትልቅ ካፒታል ፎርሜሽን ከጂዲፒ አኳያ የኢንቨስትመንት መጠን በጣም ትልቅ ሆኖ ያን ወደ ውጤት መቀየር የሚለውን ስንመለከት በጣም ዝቅተኛ የነበረበት ኢንኤፊሽንት የነበረ የፕሮጀክት አስተዳደር መሆኑን በጣም በርካታ መለኪያዎችም ያሳያሉ። አሁን ግን እንግዲህ እያንዳንዷን ብር በፍጥነት በጥራት ወደ ስራ እና ወደ ውጤት ለመለወጥ እየተሰራ ባለው ስራ እያንዳንዷ ብር ወይም ዶላር ወደ ኢኮኖሚ እድገት ወደ ህዝብ ተጠቃሚነት ትራንስፎርም እንድታደርግ ትልቅ ሚና ተጫውቷል ማለት ነው።